የሚያንኮራፋ ሰው አልፈልግም። የሚያንኮራፋ በፍጹም አልፈልግም። ልጁ ጥሩ ነው፣ ጸባው ጥሩ ነው፣ ለትዳር የሚሆን ነው፣ ተመችቶኛል። ግን በጣም ያንኮራፋል። አቅፎ ሰው እንዴት ተኝቶ እንዴት ያንኮራፋል? በቃ ሰላም አጥቼ በዛ የተነሳ ነው የፈታሁት። እና ታንኮራፋለህ? የመጀመሪያው ጥያቄ። ኧረ እንዴ! ኧረ እኔም አልወድም። ባይዘ አታንኮራፋም? ተመስገን። ጥያቄ ያስቃል እንዴ? ራሳቱን ቀጥይ። ጥያቄሽን ነገረኛ ነች ሴትዮ። ቀጥይ። አይደለም አሞራውዬ፣ ለምን እንደሆነ ታውቃለህ? አስበው እስኪ ቆንጆ እንቅልፍ ተኝተህ እንደው ይዞ ሲያንኮራፋብህ እንዴት ሰላም ማጣት እንዳለ አስበዋል? ልጁ እኮ ሸጋ ነው። መልኩ፣ ቁመናው ቆንጆ ልጅ ነበር የጠበስኩት። ብታይ የት ይደርሳል የተባለ ልጅ። ግን እኔ ሰላም ማጣው አልቻልኩም። በጣም ነው የሚያንኮራፋው። እና የማታንኮራፋ ከሆነ ችግር የለውም። እኔ ላሆኑ እንደ እውነቱ ከሆነ ትንሽ ስራ አለችኝ፣ ሱቅ ነገር አለችኝ። አንተም እንግዲህ ስራ አለኝ ብለሃል። 18,000 ብር ነው ደሞዝ ብለሃል። ቤት አለህ? ግን ቤት ሰርቻለሁ። እሰይ በቃ ምንም አያስፈልገንም። ቤት ካለ ደሞዝ አሁን ለጊዜው ያው አፓርታማ ነው ያለው። አፓርታማ የሚባለው ጭራሽ የፎቁ በቃ ተስማምተናል። አንተ የምትጠይቀው ካለ ጠይቀኝ። አይ ስንት አመትሽ ነው መጠየቅ ይቻላል? እድሜ 35 ነው። እኔ ሀቅ ነው የምናገረው። ምንም አልቀነስኩም አልጨመርኩም። እኔ 24 አመቴ ነው። ወይ በወልድ ያደርሳለሁ። ልጅ ነህ ልጅ ግን ችግር የለውም። ዋናው ፍቅር እኮ ነው። ዋናው ቤት ነው፣ ገንዘብ ነው። አስመች ሌባ ዋናው ፍቅሩ ነው። ዋናው ገንዘብህ ነው፣ ቤትህ ነው የሚባለው። ዋናው ገንዘብና ቤት ነው፣ ፍቅርህ ነው። አባቴ እድሜ አያሳስብም፣ አያጣላም። እንስማማለን፣ እንግባባለን። ልጦርሽ ነው። ኧረ እንዴ አይባልም፣ ኧረ አይባልም። አንተ ልጅ መልክ የሸጋ ነው። ገና ኪኒ ያልኩ ወጣት የት ትደርሻለሽ የተባልኩ ነው። እንዲህ ገና ልጅ ነኝ። እንዴ ተው እንጂ። ማይክር አልክ አላየኝም ማለት ነው። ኪኒ ብዬ ቪዲዮ ምናምን ስሰራ አላየኝም። አንተዬ ሽር ጠርሽታላለ እንስማማለን፣ ግድ የለም። እኔ አሞራውዬ ወድጄዋለሁ። ካሳሁን ይሙት ወድጄዋለሁ። የጥሩ ልጅ ነው። እኔ ካልወደድከኝማ ቀረብህ። ቢጠፋ አንድ ልጋጋሞ እንዳላዳመችም የአንቺ እህል ውሃ ስላለ ምንም ችግር የለም። ያዝልሽ አለ። አሞራውዬ አልወጣም ዛሬ ሳላገባ። ሌላ ታስገባለህ፣ እሱ ይቀራል። አልወጣም። ልጠብቅህ። አሞራውዬ በጣም በደህና ቀን አገባህ። በቃ እኛ ላይ ሙርት ይዛለህ። ቁጭ ችግር የለም። ምን አልገኝ ሶሌ በጣም ነው የማከብርህ እግዚአብሔርን። ቴንኪ ሶ ማች። ችግር የለም። አንድ እንፈልጋለን እናልክ። የዛሬ 3 አመት አንስቼ ነው የማውቅህ። ቴንኪ ሶ ማች። ሁለት ፈላጊ ነህ አይደል? ኧረ እኔ በአንተ እድሜ ነኝ ብቻ ኖ የእውነት ትዳር ፈላጊ ነህ? አዎ እግዚአብሔር ነው። አዎ እኔ ያለው የ19 ዓመት እያለች ነው። በቃ ፈልጋለሁ። በ19 ዓመት እኔ እፈልጋለሁ። በቃ ልክ ያልሻለሁ። ያለሽ አግቢ።
አሜን። እንዴ የእድር ቤት አረግሽው እኮ ቤቱን ገብተሽ ዝም። እንዴት ነሽ? ያለ እግዚአብሔር ይመስገን። የ19 ዓመት ልጅ ነሽ አንቺ አሁን? የት ነሽ የምትኖሪ? አሁን ሳውዲ። በስንት ዓመትሽ ሄደሽ ነው ሳውዲ? በ17 2 ዓመት አረግሽ ማለት ነው። ተመችቶሻል ልጁ? አልሰማሁትም። አሞራውዬ ሲጀመረን የነበርኩ መሆነው እሱ ቶሎ ብሎ 20 ምናምን ውስጥ ገባ እንጂ እኔም ከወድሻለሁ፣ ግን ያው አለ መስፈርታችን አልተገናኘንም። በዛ ችግር የለም። እድሜ መቀነስ ነበረብኝ። ተሳሳት ግን ችግር የለም። እንጠብቃለን። እሺ መልካም እድል። እንግዲህ እንደኔ የሚያኖርህ ግን የለም። እሺ ተመልሽለት። በውስጥ እኮ ነው። ከዚህ ወጥቼ ነው መልሶ አሞረ ዝም ብላ እዛው ያለች መልሽለት። እዛው ያለች መልሽለት ትችያለሽ። እሺ ቆይ መለስኩለት። ውረዱ። መልካም ትዳር ይሆንላችሁ። ውረዱ። ተስማማችሁ ማለት ተስማማችሁ። እዛ በጸዋራ አሞራዊ በጣም ነው የማመሰግነው ወንድም አለ። ችግር የለውም ወንድም አለ። ችግር የለውም። ስታገባ ተመልሰህ ታመሰግነኛለህ። ቤቴ ክፍት ነው። ሰርተህ ብላ ወይ እኔ መስፈርት ልናገር። እሺ ተናገር። እንደው የመጀመሪያው ቅድም እንደጨረስኩት የሚያንኮራፋ ብያለሁ። ትንሽ ግን እንደው ቤት ነገር ትኖረው። ቤት ወሳኝና ወሳኙ ጉዳይ ቤት ነው። ቤት ካለው ደግሞ ትንሽ መኪና ቢጨምርባት በቃ ጸባይ ባይኖረውም ችግር የለውም። ጸባው በደንብ አድርጌ እንከባከበዋለሁ። ይቀየራል፣ እቀይረዋለሁ። አሁን ይሄ መስፈርት የሚያሟላ አስገባ፣ ችግር የለውም። ተስማምተን ተጋብተን በፍቅር አኖረዋለሁ። ይሄ ነው መስፈርቴ። ስለ መልክ ምናምን ያስጨንቅሽም ማለት ነው? አረ ምንም ከሌሊቱ 9 ሰዓት የመሰለ ፊት የሚይዞ የምጣ ችግር የለውም። እሺ ይህን መስፈርት ብታሟሉ አንዳንድ ቁጥር ጻፉ። መልክ ታጥቦ አይጠጣም። ዋናው ኪሱ ነው። ዋናው ያለው እኔ እያለ ነበር ቅድም ለሰርተ ብላን ያለሁ እያለ ነበር። እስኪ እሱን ጎተት አድርገውና የት አለህ? እስኪ እኔ ያለው ያልከው ለሰርተ ብላ የት አለው? ና እስኪ ግባ። ዋን ላፍ ሞራዬ እንዴት ነህ? እንዴት አመሻችሁ? ሰርተ ብላ እንዴት ነሽ? እንዴት ነህ? ደህና ነህ? የኔ እናት አለሁልሽ። አለሁልሽ። ደህና ነኝ። እንዴት ነህ? የት ነው የምትኖረው? አዲስ አበባ። ጥያቄ ስተኛ ታንኮራፋለህ ወይስ አታንኮራፋም? የመጀመሪያው ጥያቄ። አላኮራምፍም። ምን አለ? ቤትና መኪና አለኝ። እሺ ሌላ የራሴ ስራ አለኝ። ምንድን ነው ስራ? የራሴ እንትን አለኝ። ስፌት ማለት ምንድን? የልብስ ቤት ነው? የሽፎን የሴቶች ሽፎን። ቤቱ በግል በራስ ስም ነው? አሞራው እያማከረ ነው የሚመጣው። ይሄን ሰውዬ ምንም አላመንኩትም። ዋላ ከፈተው ቪዲዮ ከፈተው። ዞር አድርገው እስኪ። እሳይ እውነትም ይሄ ቤት አለው። ወደዚህ ከመጀመሪያ ሳየን አላየነውም። አልጋው ስር የሴት ጫማን ያየሁት እና ቆይ ወደ ቅባቱ ሂድ።
አሁን ወደ ቅባቱ